ድርድር ሊካሄድ ነው ምናምን አይደለም እኮ ህዝቡ የሚያወራበት ጉዳይ የኑሮ ሁኔታ ሊሻሻል ነው ጦርነት ሊቀርልኝ ነው አይደለም ያገዛዙ አንበልና ቁንጮ በተናገራት አንዲት ማትረባ ንግግር ላይ ያም ንግግር እጅግ ከእውነት የተፋታ እሷን ብቻ አብረሰቡ እንዲወስድ የተደገደደው ነው ማለት አጠቃላይ የጉባኤው መንፈስ የጉባኤው ውጤት በዚህች አንዲት ቃል የተደመደመው ልልህ ነው አንሞት እንግዲህ ያገዛዙን እነተኛ ባህሪ ያሳያል ሌላው ቅድም እንዳልከው ነው አንተ በኦሮሚያ ክልል ላይ ህብረተሰቡ እንዲታጠቅ እንግዲህ ከፍተኛ ግፊት አለ በጀትም እየመደቡለት ህብረተሰቡ ይሄንን ትጥቅ እንዲያሟላ በርካታ ጊዜ አንሙት በነገራችን ላይ ይሄ መጀመሪያው አይደለም ኦሮሚያ ስቴት ኦፍ ኬኦስ ነው ወደፊትም አናርኪው አይደለም ለኦሮሞ እና ኦሮሚያ በሚባለው ክልል ቀጠናው ላይ ለምንኖር ለሌሎች ህዝቦች ከኢትዮጵያ ድንበር አልፎ ለሚገኙ ህዝቦች እጅግ አደገኛ ፕሬሲደንት እየተተወ ያለበት ክልል ነው በነገራችን ማን ምን እንደሆነ በምን ህግ ልትዳኘው እንደምትችል አናውቅም የመሳሪያ ፍሰቱ በክልል ውስጥ የሚገባው መሳሪያ ገና ለገና አማራን እንከላከላለን የአማራ ኃይል ሲመጣ ራሳችን እንድንከላከል እንገደዳለን ብለው ካሁኑ በሚያስገቡት መሳሪያ ክልሉን መቆጣጠር የማይቻልበት ደረጃ ላይ እንደተደረሰ በተደጋጋሚ ተመለከትነው ክልል ውስጥ ማን ነው መንግስት ማን ነው የታጠቀ ኃይል ማን ነው መደበኛው ኃይል የትኛው ነው መደበኛ የሚለውን ማውቃት አፈናው እገታው ኮንትሮባንዱ ጦርነቱ ዘረፋው ግድያው በበርካታ ኃይሎች የሚፈጸም የሃይማኖት ሽፋንን የሚያቀነቅኑ ኃይሎችን ተመለከታለን ራዲካሎች እየመጡ ነው ያሉት ክልሉ ላይ የተለየ ፕሮቪንሻል ፍላጎት ያላቸው ኃይሎች አሉ የመገንጠል ጥያቄ የሚያነሱ ኃይሎች አሉ መንግስት ነን የሚሉ ኃይሎች አሉ ኮንትሮባንዲስት ነን የሚሉ አሉ ስቴቱን ካፕቸር ያደረጉ በርካታ ኃይሎች አንሙት አንደኛው ካንደኛው ጋር ሊናበብ የሚችልበት ሁኔታ የለም የነዚህ ሰዎች ትኩረት ማለት ነው መሳሪያ እዚህ ጋር ታስገባለ በዋናነት ትኩረት የምታደርገው የአማራ ክልል ከሚመጣው ኃይል ጋር ስለዚህ ከዛ ለሚመጣው ኃይል እንዳልኩ እነዚህ ሰዎች ሲቪል ዋር ከማካሄድ ወደ ኋላ የሚሉ አይደሉም ኦሬዲ ሲቪል ዋር ውስጥም ነን ብዬ ነው ማምነው ነው በተደጋጋሚ ስለዚህ በዚህ ሂደት ውስጥ የመጨረሻ አማራጫችን ብለው ወዴት ሊሄዱ እንደሚችሉ ከዚህ በፊትም አስቀድመን ተናግረናል እና አብይ አህመድ አዲስ አበባ ላይ ጦርነት ከመቀስቀስ ወደ ኋላ የሚሉ አይደሉም እና አብይ አህመድን ቀደምት ኢትዮጵያ ካየቻቸው ስርዓቶች ለየት የሚያደርጋቸው ለምንም አይነት ህግ መገዛት የማይችሉ ስብስቦች መሆናቸው መንፈሳዊ ህግ አይገዛቸው ምድራዊ ህግ አይገዛቸው ዓለም አቀፋዊ ህግ አይገዛቸው ሞራል የሚባልም ነገር የለም ኢንፋክት ከኢትዮጵያውያን ጋር ሼር የምናደርገው ነገር አለ ብለው የሚያስቡ ማይሎች አይደሉም በነገራችን ላይ አዲስ አበባ ላይ የከተማ ጦርነት ልምምድ ሲያደርጉ ስትመለከት ድሮን አስነስተው ሲያንቀሳቅሱ ስትመለከት አዲስ አበባ ላይ የአውሮፕላንና ሌሎች ነገሮችን ሲመለከቱ የአርበን ዋርፌር ከተማ ላይ ጦርነት እናካሂዳለን ይያሉ ሲዝቱ ስትመለከት በአጠቃላይ ምን ከማድረግ ወደ ኋላ እንደማይሉ ማሳያ ነው ሶ እነዚህ የዚያድ ባሬ ገጽታ የዚያድ ባሬ ሪፕሊካዎች ናቸው ሌላ ልላቸው የሚችለው ነገር አለ ብያላስቱ ሶ ከተሞች ሞቃዲሾን አውድሟል ሃርጌሳን አውድሟል ዚያድ ባሬ እነዚህ ሰዎች ይሄንን ከማድረግ ወደ ኋላ አይሉ ያወድማሉ ሀገር እና የኛው ከተማ ላይ ለምሳሌ ባህር ዳር ላይ ጎንደር ላይ ፋኖ ልግባቢል እኮ ከተሞችን በከባድ መሳሪያ ከመደብደብ ወደ ኋላ እንደማይሉ እናውቃለን ብዙ ቦታዎች ላይ ማለት ነው በዋናነት ባገኙት አጋጣሚ ውድመቱን መፈጸም ነው ለነዚህ ሰዎች ስኬት የሚያስብልላቸውና ይሄንን ለማድረግ ወደ ሲቪል ዋር ከመግባት ወደ ኋላ የሚሉ አይደሉም የኦሮሞን ህዝብ በገፍታ ተቀያሉ ሲመክሩ መሳሪያ ሲያስገቡ እንግዲህ በቅርቡ እየገባ ያለውን መሳሪያ እየሰማን ነው በርካታም ሺፕመንት ነው ያለው ያንን መሳሪያ ያስገቡ ለህብረተሰቡ ያከፋፈሉ እንደሆነ የምንረዳው ነው ብዬ ነው ማስበው ማዝነው ግን ይሄ ሁሉ መሳሪያ ገብቶ በዋናነት የሚፈጀው በክልል ውስጥ የሚኖረው ንጹህ ነዋሪ የኦሮሞንም ህዝብ በክልል ውስጥ የሚኖረው በርካታ የአማራ ተወላጅም ሌላውን ህዝብ ለማስፈጀት የሚኬድበት ርቀት በኋላ ላይ እነሱ ኮንትሮል ማድረግ ከሚችሉት በላይ እንደሚሆንባቸው አትጠራጠራኑት ሁሌም የነሱ ስቱፒዲቲ እነዚህ ሰዎች በድንቁርናቸው ምክንያት የሚያወጧቸው ፖሊሲዎቻቸው የሚያስከትሏቸው ኮንሲኩዌንሶች ሊቆጣጠሯቸው ማይችሏቸው ኮንሲኩዌንሶች
እነዛ ናቸው ብዙ ጊዜ በሀገር ላይ ውድመትና በህዝብ ላይ ውድመትን ሲያመጡ እያየን ያለነውና ከዚህ አንፃር የሚገርመን አይደለም አንሙት እኔ አስቀድሜ ማቀው በተደጋጋሚ ሲያደርጉት የነበረ አሁንም የቀጠሉበት ሁኔታ እንዳለ ነው ምረዳው ሌላው እስረኞችን የማሰርና የመፍታት ጉዳይ አለ አንሙት ግለሰቦችን አስረው ሰመረ ባሪያው ታሰረ ገሌ ታሰረ በሚዲያ ምናቃቸውን ግለሰቦች ያስዋቸውና ከዛ በኋላ 10 ሰዓት ወይ 6 ሰዓት ወይ 8 ሰዓት አቆይተው መልሰው የሚፈቱት ነገር አለ እና ህብረተሰቡ ገሌ ታሰረ ብሎ መንጫጫት በጀመረ በማግስቱ ወይንም በሁለትና በ3 ሰዓታት ተፈታኮ የሚልና ለክ ሀገሪቱ ውስጥ ፍትህ ያለ ይመስል ህግ ያለ ይመስል ፍርድ ቤቶች ስራቸውን በአግባቡ እየሰሩ እንዳሉ ፖሊሶች ስራቸውን በአግባቡ እንደሚሰሩ ለማስመሰል እና እውነተኛውን እስር በተለይ በአማራ ላይ የሚደርሰው አፈና በአማራ ላይ የሚደርሰውን ግድያ በአማራ ላይ የሚደርሰውን እውነተኛ ሰቆቃ እንዳናይ ህብረተሰቡ እንዳያየው ስለሱ እንዳይጠይቅ እውነተኛ ታሳሪዎቹ እንዲዘነጉ ሐቀኛ የመብት ተሟጋቾቻችን እውነተኛ የህዝብ ልጆች እንዲዘነጉና ገባ በማህበረሰብ ውስጥ ለምሳሌ ቲክቶከር ያስርልሃል ህብረተሰቡ እሱ ላይ እንዲጮህ ያደርጋል በርግጥም ሬሌቫንስ ያለው በሀገር ጉዳይ ላይ ለህዝብ በሚጠቅም ጉዳይ ላይ በትልልቅ አጀንዳ ዋጋ ከፍለው የታሰሩ ወንድሞቻችን እህቶቻችን ኮምፕሊትሊ እንዲዘነጉ ያደርጋል ስለዚህ የውሸት የፍትህ ስርዓት ያለ እንደማስመሰል ሀገሪቱ ውስጥ የሚሄዱበት ርቀት ከዚህ አንፃር ተመለከታለ ማለት ነው ለህዝቡ የሚሰጡት ዴይሊ አጀንዳ አለ በተለይ ከእስር ጋር ተያይዞ ማለት ነው ህብረተሰቡም የሚጮህላቸው ግለሰቦችና የማይጮህላቸው ግለሰቦች የህብረተሰቡንና የሀገሪቷን ሁኔታ ያሳያል በሚገባ ምን አይነት ሁኔታ ውስጥ እንዳለን በሀገር አቀፍ ደረጃ ምን አይነት ሁኔታ ውስጥ እንዳለ ህዝባችን እንድንገነዘብ የሚያደርገን ነው ብዬ ነው ማስበው መላ አማራ በአንድ ትልቅ እስር ቤት ውስጥ እንዳለ ያያዩ ህዝባችን ወጥቶ መግባት በማይችልበት ደረጃ ሐኪሞቻችን ሄደው ህክምና አድርገው ለወገኖቻቸው ድጋፍ አድርገው ወደ ቤቶቻቸው መመለስ በማይችሉበት ሁኔታ ውስጥ ነጋዴዎች ወጥተው መግባት የማይችሉበት ባለሀብቶች ወጥተው መግባት የማይችሉበት ሁኔታ ውስጥ ያለ ህዝብ እዛ ላይ ትኩረት አድርገን ለህዝባችን ድምጽ እንዳንሆን በየለቱ ጥቃቅን አጀንዳዎችን እየሰጡ ምናልባት በሚዲያ ምናቃቸው ግለሰቦች ወይንም ደግሞ በተለያየ መልኩ ቲክቶክ ላይ ምንም ላይም ሰዎች የሚያዩቸው ግለሰቦች ያስገቧቸዋል ከዛ ከአንድ ሰዓት ወይ ከ2 ሰዓት በኋላ ህብረተሰቡን አንጫጫ ነው ይሉና ደግሞ መልሰው ይፈቷቸዋል ለነታዲዮስ ታንቱ ድምጽም ይሆናል ለነመስከረም አበራ ድምጽም ይሆናል ለነጎበዜ ድምጽም ይሆናል ለነክርስቲያን ታደለ ለዮሐንስ ሟያለው ለሌሎች ያማራ ልጆች ዋጋ እየከፈሉ ያሉ ወንድሞቻችን ድምጽም ይሆናል የነሱ ጉዳይ for granted ተወስዶ ሙሉ ለሙሉ የነሱ ጉዳይ ተረስቶ በእነዚህ ባዳዲስ አጀንዳዎች 2 ሰዓትና 3 ሰዓት በሚታሰሩ ግለሰቦች ላይ ህብረተሰቡ እንዲያወራ ሌላውም የኢትዮጵያኒስት ነኝ የሚለው ኃይል በተለይ ደግሞ ማለት ልክ እንደዚህ አይነት እስሮች ሲመጡ በዋናነት የሚንጫጫው ኃይል ይሄ ሆኖ ታይዋል እውነተኛውን እስር በተወሰነ መልኩ ሪያሊስት ነው አይዲያሊስት አይደለም ወይንም ሐሳባዊ አይደለም ለምሳሌ ግጭት አጋጥሞ ከሆነ ሀገሪቷ ውስጥ ግጭቱ ላይ ለመወያየት ይገደዳል ያኛው ፓርቲ ገባ ያለውን ተጨባጭ ሁኔታ በሀገሪቱ ውስጥ ያለውን ተጨባጭ ሁኔታ አንስቶ ችግሩን አትሪቢዩት የሚያደርግለት አካል ሌላ አካል ሊሆን ይችላል ለምሳሌ ጽንፈኞች ትምክተኞች እንትኖች እንደዚህ ያደረጉ ሊል ይችል ይሆናል ግን ቢያንስ ችግሩን እንኳን በመገምገም ደረጃ በሀገሪቱ ውስጥ ያጋጠሙ ያሉት ችግሮችን 1 2 3 ብሎ በመጥራትና በድፍረት በነዛ ጉዳዮች ላይ ሐሳብ የመስጠት እና ችግሩንስ እንዴት እንቀርፋለን ብሎ አሁን ችግሩ እንዴት ነው የሚፈቱት ኢቭል የሆነ አፕሮች ሊከተሉ ይችላሉ ለምሳሌ ዲሞክራሲያዊ መንገድ ተከትለው ችግሩን